ይህ በአዲስ አበባ ኢንተርናሽናል ኮንቬንሽናል ሴንተር የኤግዚቢሽን ማዕከል ላይ ነው የምንገኘው። ኢንዱስትሪ ሚኒስቴር ለአምራቹ ጥቅም ተብሎ እንግዲህ ከተጀመረ 3 ጊዜ ሆነዋል። በየአመቱ የሚከናወን ይህ ኢትዮጵያ ታምርት ፕሮግራም በጣም በአመት በጣም ኳሊቲው የጨመረና በጣም ብዙዎችን አምራቾች ተጠቃሚ እያደረገን ይገኛል። ዛሬ እኛ ተሳታፊ የሆነው እንግዲህ በማህበራችን በኢትዮጵያ ማሽነሪ አምራቾችና መለዋወጫ አምራቾች ማህበር ነው እንግዲህ ተሳትፎ ያደረግነው። ሌሎችም አባሎቻችን በየግላቸውም ተሳትፎ አድርገዋል። እንግዲህ አብረን እንጎበኛለን። በጥቂቱ ለማሳየት ያክል አብረን እያየነው እንሄዳለን። ኢትዮጵያ ታምርት መጪው ጊዜ የኢንዱስትሪ እንዲሆን እንመኛለን። ኢንዱስትሪ ማለት የ150 ሚሊዮን ህዝብ የጋራ አጀንዳ ነው። የ150 ሚሊዮን ህዝብ ተጠቃሚ የሚያደርግ ማንንም ከማንም የማይለይ የሁሉም አጀንዳ የሁሉም ጥቅም ነውና ለዚህ ተጠቃሚ የሚያደርግ ሴክተር ሁላችንም በጋራ እንሄድ። የሚመለከታቸው ሁሉ ከኛ ጋር አግዙን፣ እርዱን። አገሩን የሚወድ በሙሉ ከኛ ጋር ይተባበር እንላለን። ጀማል እባላለሁ። የካምፓኒያችን ስም ደግሞ ኤፍሬም ጀማል ኢንዱስትሪያል ኢንጂነሪንግ ነው። የመጣ ነው ደግሞ በውድድር ደግሞ የፍሪ ኢነርጂ ፈጠራ ነው። ፍሪ ኢነርጂ ማለት ከፀሐይ ብርሃንና ከነዳጅ ከሁሉም ነፃ መብራት ማመንጫ ነው። 500 ኪሎዋት ነው። አምና የመጣ ነው 15 ኪሎዋት ነበረ። አሁን ደግሞ ለየት ያለ ደግሞ እየሰራ ነው። ድምጽ የለውም፣ ከሁሉም ነፃ ነው። ከፀሐይ ብርሃንም ከነዳጅም አየር ብክለትም የለውም። ለሁሉም አስተማማኝ የሆነ ማሽን ይዘን የመጣ ነው። አሁን በክቡር ጠቅላይ ሚኒስትራችን ነው ተሸላሚ ነን። አሁን ተሸልመናል። ትናንትና በመክፈቻው ቦታ ተሰጥቶናል። ኢንዱስትሪ ፓርክ ማለት ነው። ነፃ አገልግሎት ተሰጥቶናል። ካሬ ሜትሩ እንትና ሙሉ ሸድ ነው የተሰጠን። ሙሉ ከትግራይ የመጣ ነው። 4 ሰዎች ተሸልመናል ማለት ነው። አሁን በፈጠራ የሰራ ነው። ይሄ 500 ኪሎዋት ነው። የሚበራው ያለው መብራቶች በሙሉ በሱ ነው። አበራዋለን፣ አጥፋዋለን። በዚህ ነው ከሱ ነው የሚወስደው ያለው 24 ሰዓት አይጠፋም። ብርቱ ነው የሚውለው። ምንም ኢንኬዝም ችግር ማመጣው ነገር የለውም። ሁሉም ደግሞ ነፃ ነው ማለት ነው። ፍሪ ኢነርጂ ነው። የሚጠቀመው ነገር ብር መግዛት ብቻ ነው። አንዴ ከገዛው 2 አመት ጋራንቲ እንሰጣለን። እስካሁን ምንም ችግር የለው። ግን ስንት አመት ያገለግላል? ኤክስፒሪየንሱ ወደ 15 አመት ነው የሚለው። አሁን ከዛ ከ15 አመት በኋላ ወይ ባትሪ መቀየር ትችላል። የሚቀይረው ወይ ደግሞ ኦልተርኔቲቭ ሊቲየም ባትሪ በሀገር ውስጥ ነው የሚገኘው እሱ ወይስ ኢምፖርትድ ነው? አሁን ግን ሀገራችን ላይ ግንባታ ጀምረናል። እሱ ፋብሪካው እዚህ ልንሰራው ጨርሰናል። የግንባታ ላይ ጀምረናል። ግንባታ ላይ ነው እዚሁ ለመስራት። ሊቲየም ባትሪ ማለት ነው። በአፍሪካም የለም፣ እኛ ጋር ነው የሚኖረው። ለመጀመሪያ ጊዜ ቻይና ውስጥ ብቻ ነው የነበረው። አሁን ግን በእኛ ልንሰራው ጨርሰናል። ግንባታ ጀምረናል። በጣም የሚገርም አዳዲስ አይዲያዎች ነው እየሰራ ያለ ነው። ከዚህ በፊት ሌሎች ፈጠራዎችም እንዳሉ አሉ። ከአፈር የሰራናቸው አሉ። ኢነርጂ መብራት ከጥቁር አፈር የሚሰራም አለ። በውሃ የሚሰራም አለ። በውሃ ምን የሚሰራም? በውሃ በብልቃጡ በትንሹ በስሪንጋ አንድ ስሪንጋ ሞልታ ለአንድ አመት ያገለግላል። ላምባዲናዎች ማለት ነው። እነሱም አሉ። ሬዲዮዎችም አሉ። ቴቦችም አሉ። እነዚህ አሉ። ለየት ያሉ ማሽኖችም አሉ። ሮቦቶች አሉ። ፈጠራ ውድድር ውጭ ሀገር አንደኛ ወጣ ነው ከዓለም። እሱንም ሰምቼ ነው እኮ ህንድ ላይም እየተካሄደው አምና በዓለም ተኮር አንደኛ ደረጃ ይዘን ነው የመጣነው። በፍሪ ነው ወርቅ ሜዳሊያም ለኢትዮጵያ ማስመጣታል። ለራሳችን አምጥተናል። በጣም ይገርማል። በጣም ደስ የሚል ነውና እኔ ለወጣቶቹ አሁን ላሉት ወጣቶች በእውነት ወደዚህ እንዲሳቡና በተለይ ደግሞ በፈጠራ ስራ ትልቅ ጭንቅላት ያላቸው ልጆች አሉ። አንተ ትልቅ ምሳሌ መሆን የምትችል ሰው ነህና ሌላም ሀገር ሄዳል። ፈረንሳይ፣ ጃፓን ሀገር፣ ብራዚል ነገር ምን ነበረ? ጣሊያንም ሄደናል። ውድድር ነው። የጃፓኑ በእግሩ ሰው ወክ ያደረገው የሚራመደው የነበረው በሱ ነው የተወዳደር ነው። አሁን ግን እነሱ ግልጋሎት ላይ ወለታል፣ ሰርቶታል። ዋናው አይዲያ ያመጣው ጫማ ላይ የሚገጠመው ምንድነው? መሬት ላይ ነው። ሰው ወክ ሲያርግ መብራት ያመነጫል። እነሱ ስራም ሰርተናል። እንግዲህ አንተ ወጣት ነህ ገና። እንግዲህ ምንም በዚች ጊዜ ይሄንን ከሰራ ከትንሽ ጊዜ ከ10 አመት ልምድ በኋላ ምን መስራት እንደሚችል ማንኛውም ተመልካቾቻችን እኔ በቃም ቃላት ያጥረኛል። በእውነትም በአንደኛ የሚያስብል ነው። ከዚህ የበለጠ ግን እንጠብቃለን። ይሄ ጅምር ነው።
እና በጣም በተለይ ትግራይ ላይ ያላችሁ ኢትዮጵያ ማሽነሪ አምራቾች ማህበር ኢትዮጵያ ሙሉ ኢትዮጵያን የሚያካትት ስለሆነ እኛ አሁን አዲስ አበባ ላይ ያለ ነው እና ስለ ማህበሩ ጆይን ተደርጋለህ በዚህ ትልቅ ይሄን ነገር አስፍቶ ለመስራት የተለያዩ ወጣቶችን ለማሳተፍ እንደገና ደግሞ ያንተ የሚያስፈልጉ ግብአት አምራቾችንም ደግሞ በዙሪያ እንዲኮለኮሉና እነሱም ደግሞ ያንተን እንዲመግቡ ያንተን ፋብሪካ እንዲመግቡ የሥራ እድሉን እንዲያደርጉ በተለይ ተማሩትን ደግሞ ከዩኒቨርሲቲ የሚወጡትን ነገሮች ለማካተት ምን እያሰብክ ነው? እኛ ማህበር ለመግባት ሀሳብ አለ? ፍቃድ ፍላጎት ማህበሩ እኛ እንገባለን። እኛ ብቻ ሳይሆን ደግሞ በትግራይ ያለን ሁላችን ማሽን አምራች አሁን ወደ 14 ሰው መተናል እዚህ ተሳትፈናል። በብዛት ነው ያለነው። ሁላችንም እንገባለን። ማህበር ማለት ጠቃሚ ነው። ሰው እንደ አላቂ ነው። ሙያው ለትውልድ ካላሳለፍከው ነገ ኢትዮጵያ ታድግምና ሙያ እያካፈልን ነው የምንሰራው። እስከ 300 ሰራተኛው አሉ አሁን እየሰሩ ነው። እኔ አንተ በኔስር የሚሰሩ አሁን እያካፈልኩ ነው የምንሰራው። ሙያ መደበቅ አልወድም። በአደባባይ ነው የማወጣው። ነፃ ነው። ፓተንትም አለን። ፓተንት ከ6 አይነት ፓተንት በላይ ነው ያለው። እየሰራን ነው። ሀገራችን ሰላም ከሆነ ደግሞ ከዚህ የበለጠ ነው ለመስራት ነው ያሰብነውና እቅድ ያለን። አሁን ለዚህ አመት ከአመት አሁን የአመቱ በፊት ያዝኩት አሁን ማለት ነው ለ16000 ፍሪ ኤነርጂ ለመስራት ነው እቅድ ያዝኩት። ቤት ለቤት ለማዳረስ ማለት ነው እና እሱ እቅድ ይዘናል። ስለመስራት ነው ያሰብኩት። በነገር ላይ ይሄ የማርኬት ጉዳይ ብቻ አይደለም። በጣም የሚገርማችሁ አንድ ፍሪ ኤነርጂ እዚህ ጋር ሰርቶ ወጣ ማለት አንድ ሰው ከተማ ላይ የሚመጣው ከተማ ሰው የሚገባው ለምንድን ነው? ኢንፍራስትራክቸሩን ለማግኘት ነው። መብራት እንዲያገኝ፣ ውሃ እንዲያገኝ ነው። ውሃ ገጠር ላይ ሞልቷል። አስፈላጊ ከሆነም ደግሞ ይቆፈርና ከመሬታችን በሙሉ ውሃ ነው። ስለዚህ ውሃ ካለ መብራት ካለ በየትኛውም የኢትዮጵያ ጫፍ ላይ የአዲስ አበባን የበለጠ እድገት ማምጣት ይቻላል። ኑሮውን እዛ ማድረግ ይቻላል። ሀገራችን ሰፊ ነች እና ሰው ሁሉ እዚህ ከተማ ላይ ተሸጋሽጎና እዚህ ተጨናንቆ መኖር እንዳይኖር ሁሉም በየክልሉ የበለጠ ምርቱ እንዲያሳድግ የሚያደርግ ትልቅ ፈጠራ ነውና በጣም አክብሮት አለኝ ላንተ። በርታልኝ ወንድሜ፣ በርታልኝ። እንኳን ለዚህ በረከት አንድ ጊዜ 3ኛ ዙር ኤግዚቢሽን በሰራው ስራ ከዚህ በፊት አምና አይቻለሁ እና አሁንም ደግሞ አንዳንድ ነገሮች አሻሽለህ ነው የመጣኸው እና እንኳን ደህና መጣህ። ምን ይዘህ መጣህ? እስቲ እቺ ነገር እኔ ያመጣሁት ዊልቸር ነው። በሞተር ሳይክል መሄድ ነው። አንዳንዴ የሚመች የለም። ሞተር ሲሰቅለው ሰውየው አይመቸውም። ብዙ ነገር አለ። ይሄኛው ግን በራሱ ነው የሚሄደው። ሰው እገዛ ሳያስፈልገው ማለት በቃ እገዛ የሚባል የለም። በራሱ ነው። እሺ ምን ያደርጋል? ይዘረጋውና መሬት ላይ አድርጎ ራሱ እየነዳ ይወጣል። ከዛ በኋላ ይሄን ሲመልስ እንዴት ነው የሚያደርገው? እሱ እዚህ ነው ያለው። ይሄኛው ሎክ አለው የራሱ። ኦኬ ይሄኛው የራሱ ሎክ አለው። ኦኬ ይወጣል። በዛ በቃ ኦኬ ሲወጣ ይገባል። ይሄኛው ራሱ ደግሞ እንትን ያደርገዋል ማለት ነው። በራሱ ቀላል ነው። እዚሁ ቁጭ ብሎ ሲያዘው ከኋላ ይዘጋለታል። ሲመጣ ራሱ ነው የሚከፍተው፣ የሚገባው ራሱ ነው የሚዘጋው። እሱ ሲመጣው ደግሞ በዚህ በዊልቸር ሲገባ ይሄኛው ነው የሚነካት እንጂ ሌላ አይነካ። እዛው ራሱ ነው የሚሄደው። በጣም ይገርማል። በጣም ልዩ ፈጠራ ነው። አሁን አልገባም። ይሄ ኢትዮጵያ ውስጥ የለም። በትክክል ሄደ አላየህም። ውጭ ደግሞ አንዳንድ ነው አንድ አይቼው ደግሞ ውጭ ብዙ አልተሰራም፣ ገና ነው። እኛ ከአሁን በኋላ መንግስት ኢትዮጵያ ካገዘን ብዙ እንሰራለን። እርግጠኛ ነኝ። ይሄ በሶላር ይሰራል። ደግሞ አምና ምንድን ነበር እዚህ የቀረበው? በአምና የቀረብኩት በቤንዚን ነው። ቤንዚን የሚሰራ? አዎ። ይሄ አሁን በምን ነው የሚሰራው? አሁን በኤሌክትሪክ ነው። በሶላርና በኤሌክትሪክ ነው። በቻርጅ? አዎ በቻርጅ። ሶላር ደግሞ በፀሐይ ብርሃን ደግሞ ይሰራል። ሶላር ይሰራል። አዎ። እጅግ በጣም ደስ የሚል ለውጥ ነው ያለው። ስንት ሰራተኛ አለ? 25 ሰራተኛ ታስላለህ? አዎ። እንደው ምን መልእክት ታስተላልፋለህ? እንደው አንዳንድ ጊዜ ሰው የአካል ጉድለት ሲያጋጥመው በቃ ተስፋ ይቆርጣል። ከዚህ በኋላ በቃኝ ምናምን እንኳን እሱ አይደለም ሙሉ አካል እጅ፣ እግር፣ አይን ምን ያላቸው ሰዎች በቃ ተስፋ ቆርጠው ዛሬ ስራ መስራት አንችልም፣ መንግስት አልረዳንም፣
እንደዚህ አልተደገፍንም ምናምን ይላሉና እንደው መንግስት ደግፎ ነው ወይስ በራስህ ነው እንትን ያደረገው? እንዳልከው ነው። ዋና ነገር ጭንቅላት ነው የሚሰራው። መንግስት ምናምን የራሱ ስራ አለው፣ ብዙ ስራ። መንግስት እኮ ስራ ይዘህ ከሄድክ ይሰጥሃል ስራ። ዝም ብሎ እንትን አይልህም ከመሬት ተነስቶ። አዎ ዝም ብሎ ብዙ ሰው አለ። ችግርህን ራስን ነው መቅረፍ አለበት። እጅ የለኝም እግር የለኝም ካልክ ማንም አያነሳህም። እኔ ደግሞ ሁሉም አሉ ወጣቶች አሉ ጫት ቤት ሀሺ ቤት የሚሉ ስራቸው ሰርቶ እንደኛ ለራሳችን ሆኖ 25 ማለት 25 ሰው በዚህ ሰዓት ማለት እኔ እንኳን የለኝም። እኔ እንኳን ወደ 21 ነው ያለኝ። 25 ማለት በዚህ ሰዓት ነው በዚህ ሰዓት ያለው ኩነታት ነው እንጂ ከዚህ በላይ ነው የምንሰራው። ስራችን ደግሞ እያገር ነው። ሀገር ሰላም ቢሆን ደግሞ በጥሩ ነው። ከዚህ የበለጠ ኢትዮጵያ በደንብ ታድጋለች በእርግጠኛ ነው። እግዚአብሔር ፈጣሪ ሰላሙን ያመጣል። እንደሱ ነው። የሁላችንም ስምምነት አድርጎ የጎደለን ነገር የለም። አፈሯ፣ ማዕድኗ፣ ወጣት ልጆቿ ጭንቅላት ያላቸው እንደናንተ ሞራል ያላቸው ልጆች እያሏት ዝም ብለን ባለመግባባት ብቻ በጦርነት በምናምን ማለታችን በእውነት ደግሞ ይሄ ደግሞ የኢንዱስትሪ በጣም እንቅፋት ነው። በጣም አንድ ኢንዱስትሪ 100 ዓመት ይፈጃል። በትንሹ 20 ዓመት ኢንዱስትሪ ሆኖ ለመቋቋም ያንን በአንድ ቦምብ ትፈርሳለች አይደል? በጣም በአንድ ቦምብ ትፈርሳለች። ፈርታለች እኮ የለም እኮ አሁን ሁሉም ፈርሰዋል። ድርጅቶች የለውም አሁን ወደ ውጭ ነው የሄደው ነው ያለው። አቅም ያለው ወደ ውጭ ይወጣል። እና ያንን ለማስቀረት እንደው በእውነት ኢትዮጵያ ውስጥ ላላችሁ ወጣቶች በሙሉ ለተማራችሁትም ላልተማራችሁትም ሐዲስ ትልቅ ትምህርት ነው። በእውነት ትልቅ ትምህርት ነው። እና በቃ ተስፋ መቁረጥ አያስፈልግም። ተነሱና ስሩ። ትንሽ ነገር ነው ስራ የሚያስፈልገው። በየፍላጎታችሁ በተለይ በእኛ ሙያ ደግሞ ያላችሁ ሰዎች በምንም ተአምር ተስፋ ሳትቆርጡ እንድትሰሩ ትልቅ ምሳሌ የሚሰጠን ወጣት ነው። በአሁኑ መንግስት እንደው ጠቅላይ ሚኒስትሩ እዛ ጋር ይታዩኛል። ምን አደረጉልህ? ምን አሉ እሳቸው? ባለፈው ጊዜ ደግሞ መሬት ተሰጥቶን ነበር። አሁን እስካሁን አልተሰጠንም። አሁን ደግሞ ሌላ መሬት እንድሰጠን ትእዛዝ አውርደዋል። እና አሁን ደግሞ እናያለን። ከተሰጠን እዚህ እንሰራለን። ብዙ ስራ መስራት እንችላለን። እዚህ በዛም እንሰራለን። ቀላል ነው። ኢንዱስትሪ እኮ ሀገር የለውም ሰፈር ምንም ሱዳንም ላይ ከሄድክ እኮ ትሰራለህ። ወደ ኬንያም ወደ ምንም አስፋፋዋል። በደንብ እና መስራት እንችላለን። እኛ እዚህም ብለን ይሄኛው ደግሞ ብዙ እንትን አለ። ብዙ ሰው አለ፣ የሚጠቀም ሰው አለ። አክሰሰሪ ደግሞ በቀላሉ ነው የምታገኘው። እንደዚህ ስላሉ እኛ የሚመቸን እነዚህ ነው። እዚህ ነው የሚመቸን እና እሺ፣ እናመሰግናለን። እግዚአብሔር ካንተ ጋር ይሁን። የበለጠ ደግሞ ተስፋፍቶ በሚቀጥለው አመት ታምር እንደምታሳየንና ከ25 ሰራተኛ ወደ 500 ሰራተኛ ወይ 1000 ሰራተኛ እንደምታስገባ ባለሙሉ ተስፋ ነኝ። በተለይ ደግሞ አዲስ አበባ እልል ብለን ነው የምንቀበልህ። አዲስ አበባ ስትመጣ መቀሌ ደግሞ እኛ ደግሞ መቀሌ ደግሞ መተን ለመስራት እንፈልጋለን። እኛ አሁን ጽዮን ኢንዱስትሪያል ኢንጂነሪንግ መቀሌ ላይ በጣም ብዙ ነገሮችን ለማየት እፈልጋለሁና እናንተም ታግዙኛላችሁ። እንደገና ኢትዮጵያ ማሽነሪ አምራቾች ማህበር አባል ለመሆን ፍላጎት አለ? እኛ አሁን እንጋብዛለን። አለን። ምን ችግር የለም። ማህበር ማለት አሪፍ ነው። በብዛት ስትሄደው መንግስት ራሱ ይፈታል። ይሄ ቦታ መፍታት ይቻላል። ብዙ ችግሮች ብቻን ካጣና ማድረግ እንችላለን። ደግሞ ሀሳቦች እንትን ሲሳፉ የብዙ ሀሳብ አንድ ከሆነ በጣም የተለየ ነው። ሀሳብ አለ። አዲሼ በጣም አመሰግናለሁ። በርታልኝ። አመሰግናለሁ። ከተምረት ዝግጅት አምና ተገናኝተን ነበር። በዘንድሮም በድጋሚ እንኳን ተገናኘን። እስቲ ስለ ድርጅት መቀሌ እንዳለ አውቃለሁኝ። መቀሌ ላይ ያለ ነው። ከተለያዩ ክልሎች መጥተዋል። በነገራችሁ ላይ ወንድማችን ከመቀሌ ነው የመጣው እና እስቲ ስለምትሰራቸው ማሽኖች ትንሽ ማብራሪያ ብታደርግልኝ። እኛ የምንሰራቸው ማሽኖች የተለያዩ ማሽኖች ናቸው። ለምሳሌ እዚህ ጋር እንደምታየው የወርቅ ማጠቢያ ማሽን አለ፣ የወርቅ ወፍጮ ማሽንም አለ፣ የአኒማል ፊዲንግ፣ የማርብል ማቁረጫ፣ የተለያዩ ሆሎ ብሎክ ማሽን፣ ብዙ ማሽን ነው የምናመርተው። እነዚህ እዚህ ጋር የምታየው በከፊል ነው እንትን ያደረግናቸው። አሁን እዚህ ጋር የምታየው አሁን የጻፍናቸው እንትን አለ አይደል? እዚህ ጋር የሚመረቱት ናቸው። እነዚህ በከፊል ነው እነሱ የሚያጸፍናቸው ዛራ እንዲበቃ ማለት ነው እንጂ በብዛት ብዙ አይነት መሽን ነው የምናመርተው። አምናም መተን ነበር ትልቅ የሞኖ መቀናበሪያ መሽን ይዘን። አሁን እንደምታየው ካለው የትራንስፖርት አኳያ ነው እንትን መሽኖቹ ያላመጣ ናቸው። በስቲከር ነው ያመጣ ነው። እንደዚህ ይመስላሉ ማለት ነው።
የመኖ ማቀነባበሪያ ባለፈው 75 ነው ያልከኝ? 75 ኩንታል ነበር የሚያመጣው። አሁን አሻሻልከው? እንዴት ነው አለ? አሁን ባለፈው ያመጣ ነው ኦርደር የነበረ የሰው ተሰርቶ የነበረ እስከ 175 ቶን ፐር ሃወር የሚያመርት ማሽን አለ። ኢንዱስትሪ የገበያ ትስስር አልሰጣችሁ? መኖ ማቀነባበሪያ ባለፈው ብዙ ሲወስድ ነበር ኢንዱስትሪ ሚኒስቴር እና ከኢንዱስትሪ ጋር አግሪመንት አስረን ነበር አምና ማለት ነው። አስረን መሽንም ጭምር ሰርተን ጨርሰን አስቀምጠነዋል። እስካሁን ድረስ አልተነሳም። ምን እንደሆነ እኔ እንጃ እሱ እንጂ ውል አስረን እየሰራን ነው ከነሱ ጋር ነበር። አሁን ታዲያ እዚህ በወርቅስ ላይስ በጣም ተስፋፍቷል። በጣም እንዴት ነው በተቀባዮቹ ጥሩ እየሰሩበት ነው ወይስ ፊድባኩ ምን ይመስላል? ብዙ እየተወሰደ ነው ወይንስ ኮምፕሌን አለው? እኛ ጋር ፊድባክ በደንብ ነው የምንቀበለው። እስካሁን ድረስ ጥሩ ነው ማለት የሚሰጡን ፊድባክ ለቀጣይ ነው የሚሆንብን ለኛ ማለት ነው። ማሻሻል ያለብን ማለት እንዲያም እነሱ እስከሚሰጡን እኛ እንትን አናርግም። እኛ ነው የምንጠይቃቸው ፊድባኩ ለቀጣይ የምንሰጠው ሰው ጥሩ እንዲሆን። እስካሁን ድረስ ግን ጥሩ እንዳለ ነው የምነግሩን። እኛ የምናመርታቸው ማሽኖቹ ብዙ ጊዜ የኮስት እንትን አናርግም። እኛ ኮስት አይደለም አንዳንዴ ኮስት ስትቀንስ የማቴሪያል ጥራቱ ምናምን ሊቀንስብህ ስለሚችል ዋና እኛ እንትን እናደርገው ኮስቱም ሀይ እንዳይሄድ፣ ሁለተኛም ጥራት እንዲኖረው አድርገን ነው የምንሰራው እና እስካሁን ጥሩ ስራ ይሰራን ነው። ኦርደሮችም በብዛትም የተሸጠልን ነው። በጣም ቆንጆ ነው። እስቲ ሌላ አሁን በዚህ ከነበረዱም ውስጥ ትገባለህ። ነበረዱ ውስጥ እንደው የዘርፉ መብዛት ለአንተ ኮምፕሊኬሽን አይፈጥርብህ? ምን ያህል ሰራተኛ አለ? የድርጅት ሳይዝ እንዴት ነው ያለውን ነገር? እኛ ምን አለ መሰለው ብዙ ማሽኖቹ ከዚህ በፊት ወደ 300 የሚሆኑ ማሽኖች እናመርት ነበር። አሁን ወደ 40-50 ማሽን ያመርት ነው። ለምንድን ነው እንደዛ ያደረግነው? ሁሉም ላይ እኛ እንሰራዋለን ብለን እናናርገው። ዋና ግን አሁን የወርቅ ባይመጣብህም የማርብል መቁረጫ ይመጣሃል። የማርብል ባታገኝም አኒማል ፊዲንግ ሰራለ። አኒማል ፊዲንግ ባታገኝም ሆሎ ብሎክ ሜሽን ሰራለ ወይም ሚሎቹ ወፍጮቹ ምናምን ሰራለ። ለምን አማራጭ ስራ ቢኖር ብዙ ለምሳሌ የሚሉ ብዙ ስራ ካገኘ ወደ ሌላ ትገባም። እንግዲህ ዋና እንትን ነው የስራ ትስስር አለመኖሩ ማለት። ይሄንን የጠየቅኩ በአንድ ነገር ስፔሻላይዝ አድርገህ ሞር በቃ በዛ ነገር ብቻ የመታወቅ ነገር ቢኖር ብዬ ነውና አሁን ዞሮ አንተ ብዙ ማሽኖች ሰራ ነበር። ከዛ ሰብሰብ አድርገህ በአራቱ ማሽኖች ላይ ስፔሻላይዝ አድርገህ አስፋፍተህ የሰራ ነው። ምን ያህል ሰራተኛ አለ? አሁን ወደ 75 የሚሆኑ ሰራተኞች አሉ። ቦታስ ትልቅ ቦታ ነው ያለ? የነበረን ቦታ ትንሽ ነው፣ ግን እዛ ትግራይ ክልል 10 ሺህ ካሬ ተሰጠን፣ 9 ሺህ ካሬ ተሰጠን የሰራን ነው ያለ ነው። አሁንም ጠቅላይ ሚኒስትራችንም ቦታ ቶሎ እንዲሰጡን ተብሎ አሁንም መምሪያ ተሰጥቷል። ከተሰጣችሁ ከአራቶች ውስጥ አንዱ በረከት ነው። እንኳን ደስ አለ። እንኳን አብሮ ደስ አለ። አዲስ አበባ ስለምትመጣ ደግሞ እና እዚህም ደግሞ ሙያን ስለምታስፋፋ እጅግ ደስ ይለናል። ዌልካም ብለን አበባ ይዘን ነው የምንቀበልህ። በተለይ ደግሞ በኢትዮጵያ ማሽነሪ አምራቾች ስም ይሄ ማህበር ከዚህ በፊትም ብዙ ጊዜ አብረን እንትን ብለናልና በሱም ላይ እዛ ያሉትን የትግራይ ላይ ያሉትን የሙያ ባልደረቦችን ወይም ደግሞ የኢንዱስትሪ የዚህ ማኒፋክቸር አምራቾች ማሽነሪ አምራቾችን እና መለዋወጫ የሚያመርቱትንም እነሱንም አስተባብረህ ከኛ ጋር በአንድ ላይ የኢንዱስትሪያችንን ከፍ የምናደርግበትና ኢትዮጵያ ታምርት ተብሎ የተጀመረው ንቅናቄ የኛም ንቅናቄ ነው። የ150 ሚሊዮን ህዝብ ጥቅም ነው። የጋራ አጀንዳ ነው። ምንም ይሄንን የማይወድ ኢትዮጵያን የማይወድ ማለት ነውና ስለዚህ በዚህ ሙያ ላይ ተሳትፈ ብዙ የስራ እድል ስለፈጠርክ ብዙ ልጆችን ብዙ ወጣቶችን ስራ እንዲያገኙ እድል ስለሰጠ እንዲሁም ደግሞ በሀገራችን ምርት ደግሞ እንዲገነባ ተደርጎ ከውጭ የሚመጣውን ምንዛሬዎችን እንዲቆጠብ ስላደረክ በጣም አክብሮትና ክብር አለኝ። እንድትቀጥልበት ነው። በርታለኝ። እሺ፣ አመሰግናለሁ። እስካሁን ስለተከታተላችሁ እናመሰግናለን። በተመሳሳይ ፕሮግራም እስክንገናኝ መልካም ቀን ለሁላችሁ እላለሁ። አመሰግናለሁ።